ሰላም እንዴት ናችሁ? ደህና ናችሁ ወይ? ሄርሜላ ባልቻ ነኝ ከባልቻ ግሩፕ ኤፒሶድ 12 Oh my goodness 12 ዛሬ interesting subject ነው ያመጣንላችሁ። ለእናንተ ብቻ አይደለም ይሄ interesting ለኔም interesting ነው። I can't wait to hear about it. እንደነ foreclosure, short sale, auction sale ምናምን የሚባሉት እነዚህ ከትራዲሽናል ቤት ግዢ ፕሮሰስ ውጪ የሆኑ እንዴት ነው የሚገዙት? ምንድናቸው? ጥቅምና ጉዳታቸው ምንድነው? እናስረዳችኋለን። በእኔና ደረስነን እንደገና ዲ ሃሪስ ደረሰነኝ እንኳን ለዚህ ያደረሰን ዲ ሃሪስ። ዛሬ ኤፒሶድ 12 በጣም ኤክሳይትድ ሆነናል ስለምናወራችሁ ቶፒክ ስለ የተለያዩ ነገሮች ቤት አገዛዞች ናቸው። እንግዲህ እንገባበታለን። Absolutely. በዲሲ ሜሪላንድ ቨርጂኒያ አካባቢ ነን። እኔም ዲም እዚህ አካባቢ ከሆናችሁ definitely ልንረዳችሁ እንችላለን። ሰፖርት ቤት ግዢ ፕሮሰሳችሁንም ሆነ ጥያቄዎችም ካሏችሁ ልንረዳችሁ እንችላለን። በ36 ስቴት አካባቢዎች ወኪሎች አሉን ልናስተዋውቃችሁ የምንችል። Recently, I closed in West Virginia and we closed in Dallas, Texas. It's been a great experience. So, So, D, are you ready for this? I'm ready. All right. So, foreclosure. Abraralin, what is foreclosure? Foreclosure ንብረትስ እንዴት ነው የሚገኘው? ሲገኝስ እንዴት ነው የሚገዛው? Foreclosure እንግዲህ አሁን አንድ ሰው አይደለ ቤቱን አላቸው ግን ሜቢ ስራቸው ሊሆን ይችላል ወይንም በቃ ህይወት ሰው በቃ ጤና ሊሆን ይችላል ጋብቻ ዲቮርስም ሊሆን ይችላል ፍቻም ሊሆን ይችላል። ስለዚህ በዚህ አይነት ነገሮች የኦነርሺፑ መቀጠል የማይችሉ ሊሆን ይችላል ሰዎች። እንደዚህ ሲሆን እና ደግሞ ክፍያውን ካቆሙ ባንኩ ብዙ የሚልኩት ደብዳቤዎች አሉ። ደግሞ ብዙ ጊዜ ጥረት ያደርጋሉ ቤቱን ለመክፈልና ለመቀጠል እንዲያደርጉ። ኦኬ ግን አንዳንድ ሰው ሊያደርገው በቃ አቅም ላይኖራቸው ይችላል። ስለዚህ በየስቴቱ ይሄ ህግ ይለያያል። አንዳንድ ስቴት በጣም ያፋጥና ባንኮችን እንዲያፋጥኑ ህጉ ይፈቅድላቸዋል። አንዳንዱ ደግሞ አሁን ለምሳሌ እነ ሜሪላንድ ምናምን ረዘም ያለ ጊዜ ነው የሚወስደው ፎርክሎዥር ባንክ ፎርክሎዝ ለማድረግ። ግን መጨረሻ ላይ ክፍያውን መቀጠል ካልቻሉ ባንኩ ቴክ ኦቨር ያደርጋል። በቃ ፎርክሎዝ ያደርግና ሰዎቹን ከቤት ያስወጣቸዋል። አንፎርቹኔትሊ ግን እንደዛ ይሆናል፣ ያስወጣቸዋል። ይሄ ሲሆን ባንኩ ነው አሁን ኦውን የሚያደርገው ቤቱን ማለት ነው። እና አንዳንዴ ባንኮቹ ቤት ውስጥ ይገቡና ያስተካክሉታል። አንዳንድ ነገሮች ያስተካክላሉ፣ ብዙ ጊዜ ግን ላያስተካክሉ ይችላሉ። ይህንን ደግሞ አሁን ባለንበት ጊዜ የፎርክሎዥር ብዙ አናየም እና ፎርክሎዥር ብሎ ዲል አደርጋለሁ ብሎ የሚባል ነገር የለም እስካሁን። ቢካዝ ሬር ናቸው፣ ብዙ አይመጡም። ሲመጡ ደግሞ ሰውም ሊሻማቸው ይችላል ለቤቱን ለመግዛት ማለት ኢን ጀነራል አሁን በአሜሪካ ውስጥ የሚሸጥ ቤት እጥረት አለ። ንብረትም ያለው ሰው ይዞት ለመቀመጥ የሚፈልገው ባለፉት 5 ዓመታትም ደግሞ የገዛ ኢንትረስት ሬቱ በጣም አነስተኛ ስለሆነ የመሸጥ ፍላጎት የላቸውም። አስቀምጠው የማከራየት ፍላጎት ሊኖራቸው ስለሚችል ብዙ የሚሸጡ ንብረቶች ስለሌሉ ፎርክሎዥር ድሮ ናይስ ዲል በሚባልበት ጊዜ ነበሩ። አሁን እሱም ኮምፒቲሽን ያለው ነገር ሆኗል። ግን እንደዚህ ላለው አሁን ትንሽ ሪል ስቴት ማርኬቱ ትንሽ ስቲል በጣም ብዙ ነው። ግን አንድ ነገር ያየነው ትንሽ ወደ ባየርስ ማርኬት እየተለወጠ ነው። ብዙ ፋክተሮችም አሉ። ገቨርንመንት ሸትዳውን አለ፣ የኢሚግሬሽን ሲቹዌሽን አለ፣ ማአት ነገሮች አሉ በአገሩ ላይ እየተካሄዱ ያሉት። እና ለዚህ ነው እነዚህ ነገሮች ባደው ዛሬ ማውራት የምፈልገው። ምክንያቱም አይ ቲንክ ለመጀመሪያ ጊዜ ሲንስ እኔ እንግዲህ I've been doing this እንደምናውቀው 18 to 20 years እና 2010 2011 2012 አካባቢ ብዙ ፎርክሎዥሮች ነበሩ። አሁን አይ ቲንክ እሱን ሞር ልናይ እንችላለን ብለን አትሊስት ባለንበት ሁኔታ እንደዛ ነው የምንገምተው። ከቀጠለ ባለንበት ሁኔታ የስራ እጦት ከበዛ የስራ ማግኘት ካልተገኘ ይሄ ነገሮች ከቀጠሉ የሚቀጥሉ አይመስለንም። ከዛ obviously ኢኮኖሚው መስተካከል አለበት። ግን እውቀቱን ብንሰጣችሁ ያ አጋጣሚ ከመጣ ለመዘጋጀት ያመቸናል ብለን ነው። እንደዛ ነው። so foreclosure የመጨረሻው ስቴፕ ነው። so ማለትም ባንኩ በፎርቢራንስ ሊረዳን ሞክሯል። በብዙ አይነት መንገድ ሊረዳን ሞክሮ በቃ አቅማችን አልቻለም፣ ይሄን ቤት አልቻልኩትም ብለን መክፈል ስናቆም ነው ፎርክሎዝ የምናደርገው። ከሱ በፊት ያለው ስቴፕ ደግሞ ሾርት ሴል ይባላል። እሱ ሾርት ሴል የሌላ አይነት ነገር ነው። እሱ ላይ እንገባበታለን። ፎርክሎዥር በቃ ጥረት አድርገዋል ቤቱን ለመያዝ እናንተ ቤቱን ኦነሩ በተቻለ መጠን በክፍያም ቢሆን ፎርቤራንስም ቢሆን ማለት እንግዲህ ትንሽ አንዳንድ እዳችሁን ፎርጊቭ አድርገው ወይም መጨረሻ ላይ እንድትከፍሉት ቤቱን ስትሸጡት የሚደረግ ጥረት አለ በፎርቤራንስ። እሱን አድርገው
በቃ አልተቻለም ከዛ በኋላ ህጉ ይፈቅድላቸዋል ሁሉን ነገር ከተከታተሉት ፎርክሎዝ ያደርጉና ባንኩ ኦን ያደርገዋል ከዛ በኋላ ባንኩ ኤጀንት ሃይር ያደርጋል ኤጀንት ሃይር ያደርጉና ከዛ MLS ላይ ሽያጭ ላይ ይቀርባል ሽያጭ ላይ ያ ፎርክሎዥር ሆኖ አንዳንዴ REO ሊል ይችላል ፎርክሎዥር REO እንደዛ አይነት ስሙ REO ሊሆን ይችላል or foreclosure ብሎም ሊል ኦነር በቃ ባንኩ ኦን አርጎት እንደሚሻጥ እና እናንተ ኮንትራክት ሲገባ የምንደራደረውና ኔጎሺዬት የምናደርገው ከባንኩ ጋር ነው ዳይሬክትሊ ኦኬ እና ብዙ ጊዜ አሴት ማናጀሮች አሉ እሱን ከነሱ ጋር ነው ኤጀንቱ ኮንትራክት ሲገባ ወደ ባንኩ ይልክና ባንኩ አይቶ ካውንተር ያደርጋሉ እና በቃ ኖርማል ኔጎሺዬሽን ነው በ30 ቀን መዝጋት ይቻላል ሌላ ነገር ስለ ፎርክሎዥሮች ቤቶች ብዙ ጊዜ ቤቱን ኢንስፔክት ብታደርጉ ብዙ ነገር የሚሰሯቸው ነገሮች አዘዝ ካነን ነገር ነው የምትገዙት ለብዙ ጊዜ አስተካክሉም ማለት አንችልም ግን በጣም ክሪቲካል የሆኑ ነገሮች ናቸው ሜቢ ኤሌክትሪክ ኦር ሜቢ ፕላምቢንግ ወይ ሴፍቲ ሃዛርድ ያልሆኑ ነገሮች ካልሆኑ ብዙ ጊዜ ለሆም ኢንስፔክሽን ላይ ገንዘብ ሊሰጣቸው ይችላሉ ክሬዲት ግን አስተካክሉ ምክንያቱም እንደዛ አይነት ኦነርሺፕ የኦነርሺፑን ታሪክ የቤቱን ነገር ስለማያውቁ by the way there are also transfer taxes እሱንም ልግባበት እሺ አንዳንድ ይሄንን ነው ማጣራት ያለብን እንግዲህ ቤቱ ገበያ ላይ ሲወጣ አንዳንድ ፎርክሎዥሮች በሃድ ምናምን ኦን ከተደረጉ actually ገዢው ነው ትራንስፈር ታክሱን የሚከፍለው የሻጩን እሱን ማለት ግን ይሄ ይለያያል በየቤቱ ስለዚህ ኤጀንታቾች ማጣራት አለባቸው ምን አይነት ኤክስፔንስ እንዳላቸው because ይሄንን ማወቅ በጣም ያስፈልጋል bottom line እናንተን ገንዘባችሁን ምንም እንደምታመጡ ስትገዙ የሚወስነው ስለሆነ ይሄንን እናውቅላቸዋለን ኢንቨስቲጌት የምናደርገው ነገር ነው so foreclosure ሲባል በጣም ኤክሰለንት ዲል እናገኛለን ብሎ ነው የሰው ልጅ የሚያስበው so ማርኬት ላይ ሲወጣ የሚወጣበት ዋጋ እዳው ላይ የተቀረበበት ዋጋ ነው ወይስ ባንኩ በሚወስንበት ዋጋ ነው ወይስ ማርኬት በሚወስንበት ዋጋ ነው ብዙ ጊዜ በማርኬት በሚወስንበት ዋጋ ነው ግን ድሮ እንደዛ አይነት ነበር ብዙ ፎርክሎዥሮች ነበሩ አይደለ ሰው ዲል እናገኛለን ይላል አሁን እንዳልነው ግን አትሊስት ባለንበት ጊዜ ብዙ ፎርክሎዥሮች ለምሳሌ ጥሩ ሰፈር ላይ ከመጡ ጥሩ ትምህርት ቤት ምናምን ያለባቸው ላይ ከመጡ ብዙ ሰዎች ፍሊፕ የሚያደርጉ ቤቶች ቤት አድሰው የሚሸጡ ሰዎች ኦኬ በቃ በጣም ስለሚፈልጉት ኦልሞስት ኃይለኛ ውድድር ነው የሚገባበት ቤት ውስጥ ግን አወጣጡ አንዳንዴ ሎው ያደርጉና እንትን ፕራይሱን ትንሽ ሞር ሰው አትራክት ለማድረግ ያወጡታል ግን ብዙ ጊዜ በአካባቢው ባለው ዋጋ ነው የሚወጣው ገበያ ላይ ከሊስት ተመዛዝኖ ነው የሚወጣው ግን አንዳንድ ሰው ለፎርክሎዥር ልጠብቅ ምናምን ማግኘት ፈልጋለሁ ሲል እንደዛ አይነት ዲል አሁን ያባለንበት ጊዜ ያለው አላየውም እኔ so ሁለተኛው ደግሞ ሾርት ሴል ይባላል so ሾርት ሴል እንደማስረዳ ሾርት ሴል ስሙ ራሱ በጣም ያታልላል አይደለ ሾርት ሴል ሲባል ቶሎ የሚገዛ ነገር ነው የሚመስለው እንደዛ አይደለም ሾርት ሴል actually ብዙ ጊዜ ይወስዳል ለቤት ለመሸጥ እስከ 6 እስከ 9 ወር ድረስ ይደርሳል ትንሽ ላብራራላችሁ ይሄንን አሁን ሾርት ሴል ልዩነቱ ኦነሩ ስቲል አሁን የቤቱ ኦነር ባለ አለ ኦነር ስቲል ኦን ያደርገዋል ቤቱን ግን እዚህ ላይ ለምሳሌ የቤቱ ዋጋ 500 ቢሆን ግን ደግሞ ያላቸው ሎን 600 ሊሆን ይችላል ስለዚህ ቤቱ ገበያ ላይ ሲወጣ የሚያገኘው ገንዘብ የሚገኘው ገንዘብ ለሱ ለቤቱን ለመሸጥ ያጥራል ሎኑን ከመክፈል ማለት ነው አትሰኒ የሆነውን ባላንስ ለመክፈል እና ምንድነው ኦነሩ ምንድነው ማድረግ ያለበት ኦኬ ቤቴ 600 ኦን አደርጋችኋለሁ ግን ቤቴ ሰፈሩ ላይ 500 ነው ዋጋው እና ኮንትራክት ሲገባ ይሄንን ኮንትራክት ወደ ባንኩ ይልካል ለምንድነው ቤቱ በ500 ኮንትራክቱ በ500 ሆኖ ግን እዳ 100 ከሆነ ይሄን ያሳያል የ100 ሺህ ብር ልዩነቱን ባንኩን ፎርጊቭ አድርጉኝ መናገር አለባቸው ኦኬ እና ባንኩ ደግሞ ይሄን ለማጣራት መጀመሪያ ሰዎቹ ኢንሶልቨንት መሆናቸው ማለት ሁሉን ካሻቸውን አሳይተው በቃ ካሽ እንደሌላቸው ፕሩቭ ማድረግ አለባቸው ለዚህ ነው ይሄ የቤቱ ባለቤት ማለት ነው ኦኬ የቤቱ ባለቤት ኢንሶልቨንት እና ካሽ እንደሌላቸው ማረጋገጫ መላክ አለባቸው ከዛ በኋላ ደግሞ ባንኩ ምን ያደርጋል ኦኬ ያገኛችሁት ኮንትራክት 500 ሺህ ብር ነው እኔ ደግሞ በራሴ አጣራለሁ ብለው ሁለት አፕሬዘሮች ይልካሉ ምክንያቱም ባንኩ መደራደር ይፈልጋል ምክንያቱም ይሄንን 500 ሺህ ብር እዛ ጥሩ ቫልዩ ነው ወይንስ ጥሩ ቫልዩ አይደለም ብለው የገዢውን ኮንትራክት አይተው ከዛ ሁለት አፕሬዘር ከላኩ በኋላ ሁለት ገማቾች ይልካሉ ከዛ የሁለቱን ገማች አይተው ውጤት አይተው ከዛ 500 ሺህ ብሩ ጥሩ ነው አይደለም ብለው
ደግሞ 500 አይ በእኛ ገማቾች ይሄ ቤት 5 ከ20 ነው ብለው መልሰው ወደ ገዢው እንትን ይደራደራሉ አይደለ እንትን ገዢው ከተቀበለው ከዛ በኋላ ፕሮሰሱ ይጀምራል 520 ይቀጥላል ግን ሾርት ሴል አሁን ለምሳሌ ልክ ሆም ኢንስፔክሽን ኮንቲንጀንሲ እንዳለን ሾርት ሴል ሲሆን third party approval ነው የምለው ይሄ third party approval ኮንቲንጀንሲ ነው ለገዢው ማለት ነው ገዢው ካልተስማማ ኮንትራክቱን ካንስል አድርጎ መውጣት ይችላል ብዙ ጊዜ ደግሞ እነዚህ ሾርት ሴሎች በቃ ኦነሩ ችሎታ ስለሌለው ገንዘብ ስለሌላቸው ጥረት ስላላቸው የገንዘብ ቤቱን በደንብ ቴክ ኬር ላያደርጉት ይችላሉ እሱ ራሱ ቤቱ ራሱ ጥሩ ኮንዲሽን ላይ ላይሆን ይችላል ግን እንደገና ሆም ኢንስፔክት ማድረግ ትችላላችሁ however እሺ ብዙ ጊዜ ላይሰሩት ክሪቲካል ነገር ካልሆነ ወይንም ይሄ ሴፍቲ ነገር ምናምን ካልሆነ ብዙ ጊዜ ባንኩ አይሰሩትም ምክንያቱም ኦልሬዲ በኪሳራ ነው ቤቱ የሚሸጠው አይደለ ሎው ቫልዩ ነው የሚሸጠው ትንሽ እንትን ባለ ኦነሩ ኦኬ እሱ ደግሞ እንግባበት ለምሳሌ አሁን የ520ውን ከተስማሙ ከገዢው ጋር ያቺ 80,000 ብር ባንኩ ኢንካም አድርጎ ነው የሚናገረው ስለዚህ አሁን actually የኦነሩ ታክስ መክፈል አለባቸው እንደ ኢንካም ፎርጊቭነስ ኦኬ ናው ትንሽ ለ2012 እና 2013 ላይ እንግባ በዛ ጊዜ ብዙ ኦልሞስት የሚሸጡት ቤቶች 50% እኛ የምንሸጣቸው ቤቶች ኦር የምንገዛቸው ቤቶች ኦር ለካስተመሮቻችን የምናሳየው ቤቶች ሾርት ሴል ነበሩ በዛ ጊዜ ህግ ነበረ ኮንግረስ አስተካክሎ ነበር ይሄ ፎርጊቭ የሚደረገውን እንደ አዲሽናል ኢንካም እንዳይታይ ኦኬ because ብዙ ግማሽ አሜሪካ በዚህ ነበር or at least 40% of Americans ይሄን ነበር ኤክስፒሪየንስ ያደረጉት የነበረው ለዛ ጊዜ ህጉ ተስተካክሎ ነበር እንደ አዲሽናል ኢንካም እንዳይታይና IRS መጥቶ ታክስ እንዳያደርጋችሁ በዛ ገንዘብ ግን ያ ጊዜ አልፏል I think 2015 was the last time እንደዛ የነበረው አሁን ሾርት ሴል ካገኘ ሰው ይሄንን forgive የሚደረገው እንደ ኢንካም ነው የሚታየው of course አካውንታንት ምናምን አውራታችሁ አስተካክላችሁ ማስገባት አለባችሁ ታክሳችሁን ግን እሱንም ማውራት ፈልጋለሁ እንትን መግለጽ ፈልጌ ነበር ስለዚህ ለዚህ ነው ይሄ ሁሉ መንገድ ብዙ ጊዜ ይወስዳል ኦነሩ ፕሩቭ ለማድረግ ኢንሶልቫንት እንዳልሆኑ አይደለ ገንዘብ እንደሌላቸው ማለት ነው አፕሬዛል ገማቾቹ ተልከው እሱን ሁሉ ለማድረግ ነው እስከ 6 እስከ 9 ወር የሚወስደው አሁን አንድ ሊስቲንግ አለኝ ዲሲ ላይ ማርች ላይ ነው የገባው እስካሁን አልጨረስንም ሾርት ሴል ነው እስካሁን አላለቀም ፕሮሰሱ ምክንያቱም ጊዜ ስለሚወስድ አሁን እንደነገርኳችሁ ኦኬ ሶ የገባኝን ልንገርህ that way confirm እንዳደረግ foreclosure በጤና ምክንያት ይሁን በስራ ማጣትም ይሁን በሞርጌጁን መክፈል ካልቻልን ብዙ እድል ይሰጠናል የተለያዩ አማራጮች ይሰጡናል እነሱ ሁሉ አማራጮች ተጠቅመንበት ስቲል በወራዊ ክፍያ መክፈል ማንችል ከሆነ ባንኩ እኛን አስወጥቶ ንብረቱን ይረከብና አዙሮ ይሸጠዋል ሾርት ሴል ደግሞ ከአለብን እዳ የቤታችን ዋጋ አነስተኛ ከሆነ ልዩነቱ ሾርት ሴል ሆኖ ሊሸጥ የሚችልበት መንገድ ነው መክፈል ማንችል ከሆነ ሞርጌጃችንን ቤቱን ማስቀመጥ ማንችል ከሆነና መሸጥ አለብን ካልን ቤቱ የሚያወጣው 600,000 ብር ከሆነ ያለብን እዳ 700,000 ብር ከሆነ በሾርት ሴል መንገድ ብቻ ነው ልንሄድ የምንችለው የ100,000 ብሩን ልዩነት ፎርጊቨብል አድርገውልን ማለት ነው ሶ በክሬዲት አፌክት የሚያደርገው let's talk about that አሁን ብዙ ጊዜ በተቻለ መጠን ሾርት ሴል ሞክሮ ነው የምንለው ምክንያቱም ሾርት ሴል የ3 ዓመት ኢምፓክት ነው ያላችሁ ለ3 ዓመት ክሬዲታቸውን አፌክት ያደርገዋል በዛ ጊዜ ሞርጌጅ ለንደሮች ብድር አይሰጧቸውም ለቤት ለመግዛት ከዛ በኋላ ደግሞ ግን 3 ዓመቱ ካለፈ በኋላ በኤፍኤችኤ ነው መግዛት የምትችሉት ብዙ ጊዜ ኮንቬንሽናሉ takes a little longer I think 4 ዓመት ነው ምናምን የሚወስደው እንደዛም ብዙ የሚያጋጥማቸው ሰዎች ነበሩ እና አሉ እና ግን በ3 ዓመት ካለፈ በኋላ ልክ በቀኗ መግዛት ትችላላችሁ ግን በኤፍኤችኤ ነው መግዛት ያለባችሁ ኤፍኤችኤ ነው እሱን የሚፈቅደው ፎርክሎዥር ከሆነ በተቻለ መጠን ፎርክሎዥር አቮይድ ማድረጉ በጣም ሰጀስት እናደርጋለን ምክንያቱም 7 ዓመት ኢምፓክት ነው እሱ ለ7 ዓመት በቃ ክሬዲታቸውን አፌክት ያደርገዋል ቤት መግዛት አይቻልም ብዙ ነገር ነው አፌክት የሚያደርገው ይሄ ክሬዲቱን ለው ያደርገዋል ብዙ ሰው በቃ ብዙ ባንኮች ኢንስቲትዩሽኖች ሊያበድሯቸው ስለማይችሉ በተቻለ መጠን የቤት ችግር ካለ ክፍያ ችግር ካለ ሾርት ሴል አድርጎ ኤጀንት ይዞ አውጥቶ ማድረግ እንችላለን እንደዛ ብናደርግ ጥሩ ነው ኦኬ ሶ ሌሎችም ደግሞ አሉ ፎርክሎዥር እና ሾርት ሴል የምንላቸው ከብድርና ከባንክ ጋር የተያያዙ ሲሆኑ ሌላ ደግሞ
ታክስ ሊን አለ ታክስ ሊን ከሞርጌጁም ስፓስ ያደርጋል እንደገባኝ ከሆነ አሁን ለምሳሌ አንድ ሰው 500,000 ብር ዕዳ ቢኖርበት መኖሪያ ቤቱ ላይ እና 20% ዳውን አድርጎ ቤቱን ገዛ ታክሱን ራሴ ከፍላለሁ ኢንሹራንሱንም ራሴ ከፍላለሁ ከሞርጌጁ ጋር እንዲሆን አልፈልግም አለ እንበል ከዛ በኋላ ኢትዮጵያ ሄዶ 2 ዓመት ተቀመጠና ታክሱን ሳይከፍል ረሳ so then tax lien የሚባለው ይመጣል የዛን ጊዜ what happens tax lien ሲሆን ብዙ ጊዜ ካውንቲዎች or ስቴቶች tax sale የሚሉት ነገር አለ በየዓመቱ especially around their fiscal year አሁን ለምሳሌ ሜሪላንድ አካባቢ ባልቲሞር አካባቢ ሜይ ላይ ነው እና ብዙ ጊዜ ደብዳቤ ልኩልናል ይሄን ታክስ ሴል ሊወጣ ነው ካልከፈላችሁ ብለው ግን ታክስ ላይ ከወጣ አንድ ሰው ብዙ እንደዚህ ኢንቨስት የሚያደርጉ ሰዎች አሉ ታክስ ሴል ከወጣ እነሱ መንግስቱን ታክሱን ይከፍሉና ቤቱን ይይዙታል አይደለ እና ታክስ ሴሉ ካልተከፈለ በኦነሩ ማለት ነው አይደለ እናንተ መክፈል እድል ይሰጣቸዋል ብዙ ጊዜ ብዙ እስከ አንድ ዓመት ተኩል ድረስ እድል ይሰጣቸዋል እንድትከፍሉት ግን በዛ ጊዜ ደግሞ ሰው የተከፈለውን ታክስ ፕላስ ደግሞ 18% ኢንትረስት ይደረጋል መጀመሪያ ከዛ በኋላ ደግሞ የጠበቃ ክፍያ አለ ጠበቃው አሁን ታክስ ሴሉን ወስዶ ወደ ፍርድ ቤት ከገባና ፍርድ ቤት ማመልከቻ ካወጡ እሱም አዲሽናል ኤክስፔንስ ይሆናል ታክሴሉ ላይ ፍርድ ቤት ከመግባታቸው በፊት እንደገና ዋርኒንግ ይልኩላቸዋል በሁሉ አይነት ፖስታ በሬጉላር ፖስታ ፌዴክስ በሁሉ ነገር ይልካሉ ግን መልስ ካልተገኘ ፋይል ያደርጋሉ እሺ ከዛ በኋላ እሱ ካልተከፈለ እንግዲህ በአካባቢ በየሁኔታው በየሰፈሩ ብቻ ሳይሆን በየካውንቲውና በየሪጅኑ ይለያያል ይሄ ነገር ግን አንድ ሰው እንደዚህ ታክስ ሴል ኢንቨስትመንት የሚያደርጉ ሰዎች እንደገና ካልተከፈለ ለ2-3 ዓመት ካልተከፈለ ያ ሰው የከፈለው ከፍሎ ኢቨንቹዋሊ ብዙ ጠበቃዎች አሉ ይሄንን ብቻ ፎከስ የሚያደርጉ ጠበቃዎች አሉ ኦኬ እና ፋይል አድርገው ያንን ቤት ወደ እነሱ ይሄን የ500,000 ብር ቤት በሜቢ 2-3 ዓመት ሜቢ 4 ዓመት ታክስ ከፍለው ቤቱን ኦን ማድረግ ይችላሉ ማለት ነው like 30-40 ሺህ ብር 30-40 ሺህ ብር ማለት ነው እንደዛ አይነት ነገር ነው ይሄ የሪል ስቴት ኢንቨስተር ከሆናችሁ ይሄ አይዲያ ጥሩ ነው ግን እሱ ነው የነበረው cuz የኢንቨስተር ሴሚናር ሄጄ ነበረ last week እና 100% ሲያወሩ የነበሩት ስለዛ ነው like ታክስ ላይ ፎከስ አድርጋችሁ ከዛ በኋላ በርካሽ ገዝታችሁ ምናምን እያሉ ማለት ነው so ለኢንቨስተሮች ጥሩ ሐሳብ ነው እኛንም ማነጋግሩን እንዴት እንደምንደረግ እናሳያችኋለን ግን ደግሞ ለቤት ባለቤት ከታክስን መክፈል ፕሮፐርቲ ታክስ መክፈል ግዴታ ነው እኔ አሁን ሞርጌጅ መክፈል ማቃት አይ አንደርስታንድ አይደለ ታክስ ግን በአመት አንድ ጊዜ የሚከፈል ነገር ነው መጠራቀምም ያለበት ነገር ነው በተቻላችሁ መጠን ደግሞ ሞርጌጅ ያለው ቤት ከሆነ ለነሱ ስጧቸው ሪስፖንሲቢሊቲውን እየቆነጠቡ ያስቀምጡላችሁና ይክፈሉላችሁ ባይ ነኝ the next one is auction እንግዲህ ቀረጥ አይደለ ቀረጥ ነው auction no አይደለም ጨረታ ጨረታ ነው አሁን actually ብዙ ጊዜ አሁን አንዳንድ ሰው ኤጀንት ምናምን ሃየር ማድረግ አይፈልግም ስለዚህ ጨረታ እንግዲህ auction በሁለት ነገር ሊሆን ይችላል በፍርድ ቤት ትዕዛዝ like it could be a court decision auction አድርጎት ይባላል ቤቱን ምክንያቱም maybe ሰው ላይስማማ ይችላል ወራሾች ላይስማሙ ይችላሉ ስለዚህ ቤቱ ለኦክሽን ሊወጣ ይችላል ወይንም በሪል ስቴት ሊወጣ ይችላል ግን ኦክሽን ላይ አንዳንድ ሰዎች ደግሞ የኤጀንት ፊ ምናምን መክፈል ስለማይፈልጉ ኦኬ ኦክሽን ላይ ያወጣሉ ቤቱ መጥፎ ነው ማለት አይደለም ኦክሽን ላይ ከወጣ ብዙ ጊዜ እንግዲህ ማመዛዘን ነው ሁሉ ጊዜ መጥፎ አይደለም ኦኬ ኦክሽን ላይ ወጥቶ ገዢ ነው ባየርስ ፕሪሚየም የሚባል ነገር አለ በብዙ ኦክሽኖች not every single one ግን ባየር ፕሪሚየም የሚባል አለ ለምሳሌ ኦክሽኑ ላይ የቤቱ መጨረሻ አሸናፊው 300,000 ብር ከሆነ ብዙ ጊዜ 5% ፕሪሚየም አለ that means ቤቱ የሚሸጠው በ315,000 ብር ነው ማለት ነው ግን ገዢው ነው እሱን የሚከፍለው እሱ አንዳንድ ሰዎች እሱንም ለሱም ሪዝን ነው የሚሸጡት ኦክሽን ግን ናሽናል ኦክሽን ሃውሶች አሉ ደግሞ በየሎካል ኤሪያ ደግሞ የታወቁ ኦክሽን ሃውሶች አሉ auction.com ለምሳሌ across the country ነው ግን እዚህ ዲሲ ሜሪላንድ አካባቢ አሌክስ ኩፐር የሚባል አለ አሽላንድ ኦክሽነርስ አሉ ብዙ አሉ ሎካሊ እና ባላችሁበት አካባቢ ሁሉ የራሳቸው ኦክሽን ሃውሶች አሉ ስፔሻላይዝ የሚያደርጉ በቢ ከተማ ውስጥ ወይኒ ስቴት ውስጥ ይሄን ቼክ ማድረግ ትችላላችሁ ግን በኦክሽን ላይ ያወጡታል ኦንላይን ላይ ኦክሽን ሊሆን ይችላል ወይንም ቤቱ አካባቢ ላይ ሊሆን ይችላል አሁን ሞር የምናየው ግን ኦንላይን ላይ ነው እሺ እና ሬጂስተር ታደርጋላችሁ ኦክሽኑ ሬጂስተር እኔ ብዙ ጊዜ የምላችሁ
ኤጀንት ይዛችሁ በአማክሯችሁ ብድ ብታደርጉ ነው የሚጠቀመው። ምክንያቱም ብዙ ጊዜ ኦክሽን ቤቱን ስትገዙት አንዴ ነው ማየት የምትችሉት። ኮንትራክተር ወስዳችሁ ማየት ትችላላችሁ። ብዙ ጊዜ ለአንድ ለሁለት ቀን ነው የሚከፍሉት። አንዳንዱ ክፍት ሊሆን ይችላል፣ ግን ብዙ ጊዜ በተወሰኑ ሰዓቶች ነው ማየት የምትችሉት ቤቱን። እና ሳጀስት የማደርገው ባለሙያ አምጥታችሁ ቤቱን አይታችሁ ምን አይነት ፕራይስ ወጪ ማውጥ ነግረዋችሁ፣ ስለዚህ ስትደራደሩ ኦክሽኑ ላይ በእውቀት ደግሞ ኤጀንታችሁ ምን አይነት ካምፕ እንዳለው ቤቱን ማወቅ ትችላላችሁ። ይህን አዘጋጅታችሁ ነው እንድትገቡ ሳጀስት የምናደርገው። ምክንያቱም አንድ ቤቱን ካሸነፋችሁት ካልዘጋችሁ ሄዳችሁ 30-45 ቀን ሊሰጣችሁ ይችላል ሎኑን ለማግኘት ወይንም ካሽ ከፍላችሁ ለመዝጋት ወር ለመፈራረም አይደለ። ግን እሱን ካላደረጋችሁ ኢንስፔክሽን መብት ወይንም አፕሬዛል መብት ወይንም የፋይናንሲንግ ኮንዲሽን እንደዚህ አይነት መብቶች የሚኖሩ ገዢ የሚኖራቸው የሉም። እሺ ቀብዳቸው ሪስክ ላይ ነው። ዩዥሊ ደግሞ ቀብዳቸው ቦር ነው ከማንኛው ከማርኬት ላይ ዩዥሊ አሁን እኛ 1% የገዢው ዋጋ ነው ምን ቀብድ የምንለው። እንደነዚህ አይነት ላይ 40 ሺህ አይቻለው 20 ሺህ አይቻለው የተለያየ ፕራይስ የተለያየ ነው። ግን እሱ ቀብዱ ምንም በቃ ደግሞ ቀብዱን በአንድ ቀን ነው ማስተላለፍ ያለበት። ኤግዛክትሊ እሱ አላችሁ 24 hours አላችሁ ለማስተላለፍ። ከዛ በኋላ ይሄ ቤቱን እንኳን ሄዳችሁ እንድታዩ አይፈቅዱላችሁ። ስለዚህ እኔ ሳጀስት ማድረገው ኦክሽንን የመጀመሪያ ቤታችሁን በዛ ባትገዙት ነው። እሺ ኢንቨስተር ከሆናችሁ የምታውቁ ነገር ካለ ከባለሙያ ጋር ደግሞ ከሪል ስቴት ኤጀንትም ቢሆን ይህንን ስራ የሚያውቅ ሰው እንዲረዳችሁ ነው የምታውቁት። ኦክሽን ማያውቅ እንዴት መደራደር እንዳለባችሁ ማያውቅ ሰው ወይንም ካምፕ ይሄን አናላይዝ ማድረግ ሰው ማታውቁ ካልሆነ በጣም በሚያውቅ ይሄንን ኤሪያ ላይ ፎከስ የሆነ ሰው ብታገኙ ነው ሳጀስት የምናደርገው። እኔ ኦክሽን የሚለውን ነገር በምታስቡበት ጊዜ የመጀመሪያ ቤት ገዢዎች ከሆናችሁ አታስቡት ነው የምለው። ግን ደግሞ ከሆናችሁም እና ላስብበትም ብላችሁ ፈልገዋለሁ ብላችሁም ካላችሁ ባንክ አካውንታችሁ ውስጥ በጣም ቆንጆ ገንዘብ መኖር አለበት። ለምን የሚያጋጥማችሁ ነገር ስለማታውቁ whatever comes መሰራት ማስተካከል እንችላለን የምትሉት አይነት ሴቪንግ ያስፈልጋችኋል ብዬ አምናለሁ። Okay, I think ዛሬ foreclosure, short sale, tax lien and auction sale አውርተናል። And thank you so much. You're very, very informative. በዚህ ዘርፍ ላይ እንዲን የሚያክል ሰው የለም። በነ foreclosure, short sale, auction እና tax lien definitely እኔ ራሴ I call him when I need additional information እደውለታለሁ። ከዚህ ብዙ ሰርቷል በዚህ ዘርፍ ላይ so I think he's a good person to call በእነዚህ አይነት ጥያቄዎች። ሄርሜላ ባልቻ ነኝ። እንደገና በጣም ነው የምናመሰግናችሁ ጆይን ስላደረጋችሁ ስለምትከታተሉን በጣም እናመሰግናለን። ካያችሁት ይሄንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሌሎች ወገኖቻችን እንዲማሩ እንፈልጋለን፣ እንዲያውቁ እንፈልጋለን። ስለዚህ የእናንተ ስራ ነው ይሄንን ማስተላለፍ፣ የኛ ደግሞ ማቅረብ ነው። በጣም ነው የምናመሰግናችሁ። the Balcha Group ላይ ታገኙኛላችሁ። ዩቲዩብ ላይ፣ ቲክቶክ ላይ the Balcha Group ነኝ፣ ኢንስታግራም ላይ the Balcha Group ነኝ፣ ፌስቡክ ላይ the Balcha Groupም አለ። ሄርሜላ ባልቻ ላይ ደግሞ ብዙ ሪል ስቴት ማስተምረው እዛ ላይ ነው። በጣም ነው የምናመሰግነው። መልካም ጊዜ ይሁንላችሁ። በጣም እናመሰግናለን ዛሬ ጆይን ስላደረጋችሁን። ስለ እነዚህ ቶፒኮች ሄርሜላ ኤክስፕሌን ያደረጋቻቸው። ደረሰ ሃሪስ ነኝ። DW Harris on Instagram, D Harris the Realtor on TikTok, D Harris on Facebook. እና ጥያቄ ካላችሁ ስለ እነዚህ ነገሮች ፕሊዝ ደውሉልን። ላይክ፣ ሼር and forward to people. እናመሰግናለን። Yes, one more important information. የዩቲዩብ ቪዲዮአችን ይሄኛው ፖድካስታችን ካለቀ በኋላ QR ኮዳችን ፓፕ አፕ ያደርጋል። የኔም የዲም ሶ ያያችሁት ባላችሁበት ጊዜ ስካን አድርጋችሁ ሙሉ ኮንታክታችን እዛ ላይ ማግኘት ትችላላችሁ። Thank you guys. መልካም ቀን። Bye bye.